ኢየሱስ ሙታንን አስነስቷልና አምላክ ነው ብለው የሚገልጹት ሲያስነሳ የነበረው በአምላኩ ፈቃድ እንደሆነ በቁርአን ላይ ነግሮናል። እስኪ መጽሐፉስ ላይ ሙሉ አውዱን ልመልከተው። ይሄ ነገር ለመሆኑ እዛ አለ ብለን ስናይ ሙሉ አለ። ኢየሱስ ክርስቶስ ካስነሳቸው መካከል አልዓዛር የሚባል ሰው ነበር መጽሐፍ ቅዱስ ላይ። ይሄን ሊያስነሳ ባለ ጊዜ አልዓዛር እህት አለች። ከመጀመሪያ ከአውዱ ላይ ስንነሳ ማርታ የምትባል እህት አለችው። ማርታ የምትባለዋ ወንድሜ ሞቶብኛል ብላ እያለቀሰች ወደ ኢየሱስ ጋር ትመጣለች። ከዚያም በኋላ አንተ በዚህ ብትኖር ኖሮ ወንድሜ ባልሞተ ነበር፣ እግዚአብሔርን የምትለምነውን እንደሚሰማ አውቃለሁና አለችው። አምላኩን ለምኖ እንደሚያስደርግ ያውቃሉ ህዝቦች። አንተ በራስህ ታስነሳው ነበር አይደለም ያሉት። ስለዚህ በቁርአን ላይ አላህ ሱብሓነሁ ወተዓላ ስለ ሐዋርያቶችና ስለ ዒሳ ሲናገር إذ قالت الحواريون يا عيسى هل يستطيع ربك أن ينزل علينا مائدة من السماء ይሉታል። ጌታህ አላህ ከሰማይ ምግብ የያዘችን ማዕድ ሊያወርድልን ይችላል ብለው ጠየቁት። ጌታህ አላህ የሚያደርገው አምላክ እንደሆነ ነግሮናል። አሁንም እዚያው ጋር ሄደን እስኪ እነዚህን ተአምራቶች ሙታን ማስነሳትን ጨምሮ ማንን ነበር ሲያስደርግ የነበረው? ኢየሱስ አምላክ እግዚአብሔርን ብትለምነው እንደሚሰማው እናውቃለንና አለችው። ወረድ ብሎ እዚያው ደግሞ አልዓዛርን ሲያስነሳ ጊዜ አምላኩን ሲያመሰግን እናየዋለን። ወደ ሰማይ ቀጥ ብሎ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ፣ ይሄንም ከዚህ ሁሉ ህዝብ ፊት መልእክት አንተ እንደላከኝ እንዲያውቁ ዘንድ እናገራለሁ እያለ ይናገራል። አሁን ሶስት ነገራቶችን ተናገረ። ወደ ሰማይ ቀጥ ብሎ አምላኩን አመሰገነ። ስለሰማኸኝ የሚለው ከላይ ብትለምነው ያለችውን እንወስዳለን። ስለዚህ ለምኖ እንዳስደረገ ያሳየናል። በራሱ አላስነሳውም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። ስለዚህ ስለሰማኸኝ አመሰግንሃለሁኝ አለ። ይወታል። ሌላኛው እዚያው ቀጥሎ ምን አለ? ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። ይህ መሰል ተአምራቶችንም ሲያደርግ ጊዜ አምላኩን እየለመነ እሱ እየሰማው እያደረገለት እንደሆነ ይገልጽልናል። ይሄ ቃሉ ከአምላኩ በሚመጣ ፈቃድ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ የራሱ ተማሪ ምን ይላል? አምላክ በኢየሱስ በኩል ድንቅና ተአምርን አደረገ ይላል። አድራጊው አምላክ ነው። በመሲሁ በኩል ያደርጋል። ልክ በሙሴ በኩል ባህርን ሲከፍል እንደነበር አምላክ በመሲሁ በኩል ሙታንን አስነሳ። እና እዚያው ላይ በጣም የሚገርመው ነገር ምን ይላል? አላህ በቁርአን ላይ መሲሁ ተአምራትን ከሰራ በኋላ ያስተላለፈው መልእክት እንዳለ ይነግረናል። ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማዛችሁን ትእዛዝ ታዘዙኝ አላቸው። ከተአምራቱ በስተጀርባ ትልቁ ዓላማ ይሄን መልእክት እንድትሰሙ ነው። ነቢያቶች ብለው የሆነ አስጨብጭበው ለመሄድ አይደለም፣ ሙታንን አስነሳ። ትልቅ ዓላማ አለው። ስለዚህ ዓላማው ምን ነበር? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። የእኔም የእናንተም ጌታ እርሱ አንድ አላህ ነው፣ እርሱን በብቸኝነት ተገዙት፣ እኔም የእርሱ መልእክተኛ ነኝ የሚለውን ነብይነቴን ያረጋግጥልኛል። ይሄ ተአምር ነው እንጂ የመለኮት ባህሪ እንዳለኝ የሚያረጋግጥ ነው አይደለም። እነሱ እንደተረዱት እዚያው ላይ አልዓዛር እንዳስነሳ ምን አለ? ይሄንን ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆንክ ያውቁ ዘንድ አይደለም ያለው። አየህ፣ የመለኮት ባህሪ እንዳለኝ ያውቁ ዘንድ አይደለም ያለው። አንተ እንደላከኝ ሲል የመልእክተኛነቱ ማረጋገጫ እንጂ ሌላ አይደለም። ይሄ ተአምር እዚሁ ላይ በተያያዥነት እናንሳው። በተለያየ ጊዜ ከተለያዩ የሃይማኖት ተከታይ ወገኖች በተለይ ከመምህራኑ ቁርአንን እናውቃለን፣ ሐዲስን እናውቃለን፣ በአረብኛ ቋንቋ እንራቀቃለን የሚሉ ወንድሞቻችንን እንመለከታለን። እውነት ቁርአንን ያውቁታል? እውነት የአረብኛ ቋንቋ እውቀት አላቸው? አረጋግጣችኋል? እዚሁ ስራ ላይ ስላላችሁ አያውቁትም። ያው አረበኛ አያውቁ። ለዚህ ነው እስኪ አረበኛው አምጡትና እናንብበው ስንላቸው ጊዜ ይህን አለማወቃቸውን ራሳቸው ናቸው የተናገሩት። አለማወቃቸውን ለመደበቅ በአረበኛ አትደበቁ ሙስሊሞች ይሉናል። መደበቅ አይደለም፣ እውቀት ነው። እኔ የተወረደልኝን ቃል በወረደልኝ ቋንቋ አውቀዋለሁኝ፣ አነባዋለሁኝ። እዚያ ጋር ግን የተወረደ ነቢያቶቻችን ተናግረውታል ብለው በሚሉትን ቋንቋ ዕብራይስጡን አያውቁትም። ከስንት እንደሚያውቁ ሊሆን ይችላል። እነዚህ ጥሩ ቦታ ላይ ያሉት የሚያውቁ ልጆች አይደለም። ስለዚህ አሉባልታ ነው ሊባል ይችላል፣ ወይም ፈጠራ ነው ሊባል ይችላል። አሁን በሶሻል ሚዲያ በስፋት የምናያቸው ነገሮች አረብኛን ቋንቋን ከማወቅ ሐዲስን ቁርአንን ከማወቅ አንጻር እየተባሉ የሚነዙ ነገሮች ምንም ከአረበኛውን እንደማያውቁት ራሳቸው ይመሰክራሉ፣ ያውቃሉ። እሱ አረበኛውን አያውቁትም። ቁርአን ያውቃሉ። እንትን ነው እሱንም አውቀውት አይደለም። እኔ ብዙ ጊዜ ተናግሬያለሁ። ሐዲስስ ቁርአንንም ሐዲስንም አያውቁትም። ናገራ ፊቴኑና እንደዚህ አይነቶችን ትችቶች እስኪ ተቹን አቅርቤያለሁ። ለማንኛውም
ከቄሶችም ከዲያቆናቶች ከሁላቸውም ማለት ነው። ማንኛውም ጥያቄ አይደለም፣ ችግር የለውም ማጠይቁንሽ ትችት ኑና ኢስላምን ተቹ የምትተቹ ካለ ታላርን ይሄን